ሮቦቶችና ሰዎች ሩጫ ቢወዳደሩ ማን የሚያሸንፍ ይመስላችኋል? በዚህ ሳምንት ግን በቤጂንግ ግማሽ ማራቶን ላይ 12000 ሰዎችና ሮቦቶች ተወዳድረው ነበር። በዚህም ውድድር ላይ ሮቦቶች የወርልድ ሪከርድን ጭምር በመስበር አሸናፊ ሆነዋል ማለት ነው። ከዚህ በኋላ እንደነ ቀነኒሳና እንደነ ኃይሌ ገብረስላሴ ሰዎችን ብቻ ሳይሆን ሮቦቶችም እንደዚህ አይነት የውድድር ስፖርት ላይ በመሳተፍ ሀገራቸውን ያስጠራሉ፣ ብርና ወርቅ ሜዳሊያም ጭምር ይሰበስባሉ ማለት ነው። በዚህ ውድድር ላይ ቀድሞ የገባው ሮቦት 50 ደቂቃ ከ26 ሰከንድ በሆነ ይህንን የግማሽ ማራቶንን ውድድርን አሸንፏል ማለት ነው። በ10 ደቂቃ ያህል አሻሽሎታል። ማለትም በዚህ በፊት በሰው ልጆች ተይዞ የነበረውን ሰዓት በ10 ደቂቃ በፈጠነ ሁኔታ ነው ይህንን ውድድር የጨረሰው ማለት ነው። ሁሉም ሮቦቶች አይደለም ይህንን ውድድር የጨረሱት። አንዳንዶቹ መንገድ ላይ የወደቁ በስትሬቸር ሲነሱ ነበር። ነገር ግን ደግሞ አቅሙና የበረቱት ግን ይህንን ውድድር አሸንፈዋል ማለት ነው። እስቲ እናንተ ምን ታስባላችሁ? ኮመንት ላይ አስቀምጡልኝ። ሳይንሳዊ ነገር የሚመቻችሁ ከሆነ ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። አመሰግናለሁ።